ታሪካችን የሚጀምረው በሃቺ አሰልቺ የዕለት ተዕለት ህይወት ነው። በየቀኑ ጠዋት ይነሳል፣ ቡና ይጠጣል፣ ወደ ስራ ይሄዳል፣ ፋይሎችን ይመረምራል፣ ማታ ወደ ቤቱ ይመለሳል። ሚስቱ ቤካም ከሱ በጣም የራቀች ነበረች። ሃቺ በቤተሰቡ ዘንድ እንደ ደካማና እንደማይረባ ሰው ነው የሚታየው። ነገር ግን ይህ ሁሉ ሰላማዊ ህይወት የአንድ ትልቅ አውሬ መደበቂያ መሆኑን ማንም አያውቅም። አንድ ምሽት የሃቺ ሰላም ይደፈርሳል። ሁለት የታጠቁ ሌቦች ወደ ቤቱ ይገባሉ። ሃቺ ከእንቅልፉ ነቅቶ ሽጉጥ በግንባሩ ላይ ቢደቅኑበትም በጣም ተረጋግቶ ይታያል። ልጁ ብሌክ አንደኛውን ሌባ መሬት ላይ ጥሎት አባዬ ምታው እያለ ይጮሃል። ሃቺ ግን የጎልፍ ዱላውን ይዞ ሊመታው ሲል በድንገት ሀሳቡን ይቀይራል። ሌቦቹ ጥቂት ገንዘብ ይዘው እንዲያመልጡ ይፈቅድላቸዋል። ከዚህ ክስተት በኋላ ቤተሰቡ ሃቺን መናቅ ይጀምራሉ። ልጁ ብሌክ አባቱ ፈሪ እንደሆነ ያምናል። ሚስቱም በዓይኗ ተወቅሷለች። ጎረቤቱ እንኳን ሳይቀር እኔ በሆን ኖሮ ገላቸው ነበር እያለ ያፌዝበታል። ፖሊሶቹ መጥተው ሲጠይቁት ጉዳት እንዳይደርስብን ነው ይላል። ሃቺ ሁሉንም ንቀት ችሎ ሊቀመጥ ይችል ነበር። ነገር ግን ትንሽ ልጁ ሳሚ የድመት ምስል ያለባትን አምባሬን ሌቦች ወስደውብኛል ስትለው በሃቺ ውስጥ ተኝቶ የነበረው እሳተ ገሞራ ይፈነዳል። የቀድሞ የኤፍቢአይ አባል ወደ ሆነው አባቱ ዴቪድ ቤት ይሄዳል። ዴቪድ ምንም እንኳን አርጅቶ በአረጋውያን መርጃ ውስጥ ቢሆንም ልክ እንደ ልጁ አደገኛ ነው። ሃቺ የአባቱን ሽጉጥ ይዞ ሌቦቹን ፍለጋ ይወጣል። በታቶ ቤቶች ውስጥ እየዞረ ሌቦቹን ያገኛቸዋል። ሌቦቹ ቤት ውስጥ ገብቶ ሲያቸው ግን በጣም ደሃና የታመመ ሕፃን ያላቸው ሰዎች መሆናቸውን ይረዳል። አምባሩንም አልወሰዱትም። ሃቺ በንዴት ግድግዳውን በቦክስ ይመታዋል። ያጠራቀመውን ቁጣ የሚወጣበት ጠላት አላገኘም። ሃቺ በብስጭት ወደ ቤቱ በባስ እየተመለሰ ነው። በድንገት 5 የሰከሩ ሩሲያውያን ወጣቶች ወደ ባሱ ይገባሉ። ወጣቶቹ አንዲትን ሴት ያስቸግራሉ። ሃቺ ፈገግ ይላል። በመጨረሻ ቁጣውን የሚወጣበት ትክክለኛ ሰው አገኘ። ሽጉጡን አውጥቶ ጥይቶቹን ያራግፋቸዋል። እኔ ልገድላችሁ ነው ይላቸዋል። የሚቀጥለው ትዕይንት በፊልም ታሪክ ውስጥ እጅግ አስደናቂ ፍልሚያ ነው። ሃቺ እንደ ሱፐር ሂሮ ሳይሆን እንደ እውነተኛ ሰው ነው የሚዋጋው። ይመታቸዋል፣ ይመቱታል፣ በመስታወት ይወጋቸዋል፣ በብረት ይደበድባቸዋል። በመጨረሻም 5ቱንም ሩሲያውያን ክፉኛ አቁስሎ ከባሱ ይወርዳል። አንደኛው ወጣት ኬዲ የሩሲያ ማፊያ የዩሊያን ወንድም ነው። ዩሊያን አደገኛና ጨካኝ የሩሲያ ማፊያ ነው። ኦስቻክ የተባለውን የማፊያውን ጥሬ ገንዘብ የሚጠብቅ ሰው ነው። ወንድሙ ቴዲ በሃቺ ተደብድቦ ሆስፒታል መግባቱን ሲሰማ አበደ። ዩሊያን ይህን ያደረገው ማን ነው ብሎ መርማሪዎቹን ያዛቸዋል። መርማሪዎቹ በባስ ውስጥ የተገኘውን መረጃ ይዘው ወደ ፔንታጎንና ወደ ኤፍቢአይ ይደውላሉ። ነገር ግን ስለ ሃቺ መረጃ ሲፈልጉ ኮምፒውተሩ ላይ ክላሲፋይድ ወይም ሚስጥራዊ የሚል ጽሑፍ ይመጣል። አንድ የመረጃ ጠባቂ ይህን ሰው እንዲህ በቀላሉ የምታገኙት አይደለም ተውት ብሎ ቢነግራቸውም ዩሊያን ግን አይሰማም። ሃቺን ለመግደል ሰራዊቱን ያዘጋጃል። ሃቺ ወደ ቤቱ ይመለሳል። ቁስሉን ይሰፋል። ሚስቱ ቤካ ዝም ትላለች። ሃቺ በምድር ቤቱ ቤዝመንት ውስጥ ሆኖ በሬዲዮ አማካኝነት ሃሪ ለተባለ ወንድሙ ይደውልለታል። ሃሪ ተደብቆ የሚኖር ሌላ ገዳይ ነው። ሃቺ አሁን ማረፍ እንደማይችል ያውቃል። ንብረቱንና ቤተሰቡን ለመጠበቅ ይዘጋጃል። ዩሊያንና ቡድኑ ወደ ሃቺ ቤት በከባድ መሳሪያዎች ታጅበው እየመጡ ነው። ታሪኩ እዚህ ጋር ይሞቃል። ተራው አባት ኖባዲ ሳይሆን ኦዲተር ወይም መርማሪው የተባለ የቀድሞ የመንግስት ገዳይ መሆኑ ሊጋለጥ ነው። ሃቺ ማንሰል አሁን ወደ ቀድሞ ስራው ተመልሷል። የሩሲያ ማፊያዎች በሩን ሊያንኳኩ ነው። ሚስቱና ልጆቹ የሃቺን እውነተኛ ማንነት ሲያውቁ ምን ይሉ ይሆን? ሃቺስ ብቻውን ሰራዊቱን መቋቋም ይችላል? የሩሲያ ማፊያ መሪ ዩሊያን የሃቺን ማንነት ታውቋል። አሁን በከላይ ቀሬ ነው። ሃቺ ቤተሰቡን ራት እያበላ ሳለም የቤቱ ውሻ ድንገት ይጮሃል። ሃቺ አደጋው መቃረቡን ተረድቷል። ሚስቱን ቤካንንና ልጆቹን በፍጥነት ወደ ምድር ቤቱ ቤዝመንት ወስዶ ይቆልፍባቸዋል። ምንም ቢሰማቸው እንዳትወጡ ሲል ያስጠነቅቃል። የዩሊያን ገዳዮች ቤቱን ከበውታል። ሃቺ ግን ተዘጋጅቷል። የመጀመሪያዎቹ ገዳዮች ወደ ቤቱ ሲገቡ ሃቺ በምድጃው ላይ የነበረውን ሽጉጥ አውጥቶ ተኩስ ከፈተ። እዚህ ጋር ነው የሃቺ እውነተኛ ችሎታ የሚታየው። ልክ እንደ ጆኒክ በፍጥነትና በብቃት ይቀጠቅራቸዋል። በድስት በቢላዋና በሽጉጥ ገዳዮቹን አንድ ባንድ ይጥላቸዋል። ነገር ግን አንደኛው ገዳይ በኤሌክትሪክ ቴዘር መጥቶ ሃቺን ይጥለዋል። ሃቺ ተይዞ በመኪና ተጭኖ ተወሰደ። ሃቺ በመኪናው የኋለኛው ክፍል ታስሮ ሳለም በእጁ የደበቃትን የእጅ ካቴና መፍቻ ተጠቅሞ ይፈታዋል። መኪናው ውስጥ የነበሩትን 3ቱን ገዳዮች በመኪናው ውስጥ ደብድቦ ይገድላቸዋል። ሃቺ ከአደጋው ተርፎ ወደ ቤቱ ይመለሳል። ሚስቱንና ልጆቹን አውጥቶ ወደ አስተማማኝ ቦታ ይልካቸዋል። አሁን ሃቺ ምንም የሚሳሳለት ነገር የለም። የሚወደውን ቤቱን በነዳጅ አርከፍክፎ ያቃጥለዋል። ይህ ቤት የቀድሞ የሰላም ሕይወቱ ምልክት ነበር። ቤቱን ማቃጠሉ ወደ ቀድሞ ማንነቱ መመለሱን ያሳያል። ቀጥሎም ወደ ፋብሪካው ሄዶ ወርቅ በመስጠት ፋብሪካውን ይገዛዋል። ዓላማው በፋብሪካው ውስጥ ትልቅ የሞት ወጥመድ መፍጠር ነው። ዩሊያን የማፊያውን ጥሬ ገንዘብ የሚጠብቅበት ሚስጥራዊ ክፍል አለው። ሃቺ ወደዚያ ቦታ ይገባል። የዩሊያንን ጥበቃ ድባቅ መጥቶ ዩሊያን ለዓመታት ያከማቸውን በሚሊዮን ዶላር የሚቆጠሩ ብሮችን ያቃጥላቸዋል። ዩሊያን በክለብ ውስጥ እየዘፈነ ሳለ ሃቺ ደወለለት። ሁሉንም ገንዘብህን አቃጥዬብሃለሁ ይለዋል። ዩሊያን በንዴት አበደ። ገንዘቡን ማጣቱ ማለት በማፊያው ዓለም ውስጥ ሞት ማለት ነው። ስለዚህ ዩሊያን ያለውን ሰራዊት በሙሉ ሰብስቦ ሃቺን ለመግደል ወደ ፋብሪካው አመራ። እዚህ ጋር ነው የፊልሙ ትልቁ ሰርፕራይዝ የሚጀምረው። ሃቺ በፋብሪካው ውስጥ ብቻውን አይደለም። የአረጋውያን መርጃ ቤት ውስጥ የነበረው አባቱ ዴቪድና በድብቅ ይኖር የነበረው ሃሪ ወንድሙ መጥተዋል።
አዛውንቱ ዴቪድ ባለ 2 አፍ ሽጉጥ ይዞ፣ ሃሪ ደግሞ በከፍተኛ ርቀት በሚተኩስ ስናይፐር ተዘጋጅተዋል። ዴቪድ ይህን ቀን ስንት ዘመን ጠበቁት እያለ ይስቃል። ሶስቱም በሰራዊት ደረጃ ሰልጥነው የነበሩ አደገኛ ገዳዮች መሆናቸውን እንረዳለን። ዩሊያንና ሰራዊቱ ፋብሪካውን በከባድ መሳሪያ ደበደቡት። ነገር ግን ሃቺ ፋብሪካውን ልክ እንደ ሆማሎን በወጥመድ ሞልቶታል። የሩሲያ ገዳዮች ሲገቡ በፈንጅ ይበተናሉ፣ በብረት ይወጋሉ፣ በኤሌክትሪክ ይያዛሉ። የመጨረሻው ፍልሚያ እጅግ አድካሚ ነው። ሃቺ፣ ሃሪና ዴቪድ ጀርባ ለጀርባ ቆመው በመቶዎች የሚቆጠሩ ገዳዮችን ይረሽናሉ። ዴቪድ በአንድ እጁ ሽጉጡን እየሞላ ገዳዮቹን ሲጥል ማየት በጣም ያስደስታል። በመጨረሻው ዩሊያንና ሃቺ ፊት ለፊት ተገናኙ። ሃቺ ፈንጂ በመስታወት በኩል ተጠቅሞ ዩሊያንንና የቀሩትን ገዳዮች አፈነዳቸው። ዩሊያን ሞተ። ጦርነቱ አበቃ። ፖሊሶች ፋብሪካውን ከበቡት። ሃቺ ተረጋግቶ ቁጭ ብሎ ላዛኛ ይበላል። ፖሊሶቹ ሲያስሩት አንተ ማን ነህ ብለው ይጠይቁታል። ሃቺ ፈገግ ብሎ እኔ ማንም ነኝ አምኖባዲ ብሎ ይመልስላቸዋል። ከጥቂት ጊዜ በኋላ ሃቺ ከእስር ቤት ይለቀቃል። መንግስት የእሱን ማንነት ስለሚያውቅና የቀድሞ ስራውን ስለሚፈልጉት ክሱ ይቋረጣል። ሃቺና ሚስቱ ቤካ አዲስ ቤት ሊገዙ ነው። የፊልሙ መጨረሻ ላይ ሃቺና ሚስቱ ሪል ስቴት ኤጀንቱን ቤቱ የምድር ቤት ቤዝመንት አለው ብለው ይጠይቁታል። ይህ የሚያሳየው ሃቺ አሁንም ለቀጣይ ጦርነት ዝግጁ መሆኑን ነው። ተራ ሰው መሆን ምን ያህል ከባድ እንደሆነ እያንዳንዱ ሰው በውስጡ የደበቀው አውሬነት ሊኖር እንደሚችል ያሳየናል። ሃቺ ቤተሰቡን ለመጠበቅ ሲል ማንነቱን ቀይሯል። ነገር ግን አስፈላጊ ሲሆን ወደ አውሬነት መመለስ እንደማይከብደው አሳይቷል። ይህን ፊልም ከጆን ዊክ ጋር ታወዳድሩታላችሁ? የሃቺ አባት ዴቪድስ አልገረማችሁም? አስተያየታችሁን ኮመንት ላይ ጻፉልኝ። ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ይግጠመን።